ነጋብዬ ስከፍት በሬ የተዘጋ ጅስሜ የደቀቀ ሩሄ የሰጋ ሞቴ የቀረበ ጽልመት የተጠጋ ይነጋል አትበሉኝ መቼ ነው ሚነጋ ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና ንደርሳለሁ ከሰው እኔው ተበድዬ እኔ ምከሰሰው ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና ንደርሳለሁ ከሰው እኔው ተበድዬ እኔ ምከሰሰው ጎዶኛ ቆሰሉኝ አፈሰሱት ደሜን አጥንቴን ሰበሩት አደቀቁት ቅስሜን በደቦ ወገሩት ሸሂዱን ወንድሜን ጥፋተኛ ብለው አለወሩት ስሜን ነገን አቻቻሌ ገለው ይከሱኛል እኔው ተበድዬ መተው ይወቅሱኛል አታልቅስ አትጩ ዝም በል ይሉኛል ጎርተው ሲያበቁ በዳይ ነህ ይሉኛል በኔ ይለፍ يوم الجمعة بني لي صلاة مورد أبزبني يلالو النبي صلى الله عليه وسلم النبي صلى الله عليه وسلم يلالو من صلى علي من أمتي كتبت له 10 حسنات بني لي عند صلاة يورد سو 10 حسنات الصافلة ومحيت عنه 10 سيئات 10 جلم يتبس الله عند صلاة بمالته اللهم صل وسلم على نبينا محمد بمالته 10 حسنات الصافلة 10 مدفون جل يتبس الله ዛሬ አንድ በጣም ከባድ ዱዓ ላደርግላችሁ ነው። ይህንን ቪዲዮ ሙስሊም ለተባለ ሁሉ ሼር አድርጉት፣ ኮፒ ሊንክም ጨምሩበት። አላህዬ አሁን ብንሞትም የማንፈራ ብንሞትም ችግር የለም የሚያስብል ስሜት ውስጥ የሚከት ኢማንን ስጠን። ተስፋችን አላህ ብቻና ብቻ ሌላው የሱ ባሪያ መሆኑን ብቻ ከማመንም በላይ የምንተገበር ያድርገን። ህልማችሁን ያነባችሁበት ህልማችሁን ለማሳካት ተራራ የሆነባችሁን አላህ ሱብሓነሁ ወተዓላ ድሉን ቅርብ ያደርግላችሁ። አሚን።